ሰላም እንዴት ናችሁ? እኔ ደህና ነኝ። ያው ዛሬ የምናየው የዩቲዩብ አፕሊኬሽን እንዴት በላፕቶፕ ወይም በኮምፒውተራችን ዳውንሎድ እንደምናደርግ ነው። በጣም ቀላል ነው። አብረን እናያለን። ይሄንን አፕሊኬሽን ማይክሮሶፍት ኢዴጅ የሚለውን እሱን እንከፍታለን። እንዲህ ከፍተን እዚች ጋር ይሄው ሰርች ኢንጂኗ ላይ youtube.com ብለን እንጽፋለን። እንደዛ ብለን ከጻፍን በኋላ ሰርች ያደርግልናል ማለት ነው። ያው ከፍቶልናል። ከዛ በኋላ ይሄንን ከዩቲዩብ አይከን በታች ያለውን ዩቲዩብ የሚለውን ጽሑፍ አንዴ ራይት ክሊክ እናደርግበታለን። ከዛ በኋላ እዚህ ከላይ ያለውን እቺን የሚታየውን እሱን እንከፍታለን። ከዛ በኋላ ዳውንሎድ ያላደረጋችሁ ዳውንሎድ የሚል ምልክት ይመጣል። ከዛ ዳውንሎድ ታደርጋላችሁ። እኔ ዳውንሎድ ስላደረኩኝ ኦፕን የሚለው የመጣው ዳውንሎድ ስለሆነልኝ ነው። ቀጥታ ሄዳችሁ ዳውንሎድ የሚለውን ስትነኩ ሴቭ የምታደርጉበትን ያመጣል። ከዛ በኋላ እዛ ማየት ይቻላል ማለት ነው። በጣም ቀላል ነው። እንደዛ አድርጋችሁ ተጠቀሙ።